ያለንበት ወቅት ጉረባ 7 ዓመት እና ከዛ በላይ ለዳዋ ተንቀሳቅሰዋል ማለት ለዳዋ ለሙዛከራ ኮንፈረንሶችን አካሂደዋል። ግን ይሄንን ጉዞ ያውኑን ጉዞ ለየት የሚያደርገው ምንድነው ከተባለ ኸይሩ አያም ዱንያ በተባሉ ቀናቶች ናቸው ወደ ጉዞ ወደ ስራሮ ባዳዋቸው ያደረግነው ማለት ነው። አብዛኞቹ ዱፉር ረህማን ሆነው ወደ ሳውዲ መካ ሄደዋል። እኛ ግን በተቃራኒ እየተጓዝን ነው። ለቀጣይ አመት አላህ እንዲወፍቀን ሁጃጅ በይቱላህ الحرام ሆነን ዱፉር ረህማን ሆነን እዛ ጋር ጀበሉ ረህማ አርዱ አረፋ ወቁፍ ላይ በይነ ሰፋ ወልመርዋ ሙዝደሊፋ ላይ ሚና ላይ ኡምራ ለሐጅ ላይ አላህ እንዲያገናኘን ተስፋ እያደረግን አሁን ይሄ ለየት የሚያደርገው ጉዞአችን አንደኛ ዳዋ ነው። ሁለተኛ ደግሞ ኸይሩ አያም ዱንያ የተባሉት ቀናቶች ናቸው። ስንል በዝክር በተዋህዶ በእኽላስ በሰለዋት አለ ረሱል እኛውን እንደ ሁጃጆች ሙሳፊሮች ስለሆንን ምንድነው ጾመኞች አይደለንም ማለት ነው። ቅራአተል ቁርአን ላይ ዝክር ላይ መበርታት መቻል አለብን። ዱዓ ደግሞ ተቀባይነት መቅቡል የሚሆንበት ጊዜ ነው ያለ ነው። ግን በተጨማሪም ደግሞ አሽሩ ዝልጃ አላህ Subhanahu Wa Ta'ala ሚሎ የተናገረበት ቀናት ውስጥ ነው ያለ ነው ማለት ነው።